መግሉባ ነው። መግሉባ ለመስራት የሚያስፈልገን ግብአት ይኸው እንደምታዩት ነው። እዚህ ጋር ፍልፍል ሮሚ 3 አይነት አለኝ ከትፌ አዘጋጅቻለሁ። እዚህ ጋር ደግሞ እንደምታዩት ድንች ከትፌ አዘጋጅቻለሁ። ሁሉንም አከታተፉ አንድ አይነት ነው። እዚህ ጋር ደግሞ ሽንኩርት እንደምታዩት በዚህ መልኩ ከትፌ አዘጋጅቻለሁ። እዚህ ጋር ደግሞ ባድንጃን አለኝ ማለት ነው። ዘይቴን ጥጃለሁኝ። ቀጥታ ወደ መጥበስ እንሄዳለን። እንደምታዩት ይኸውና መጀመሪያ ድንች ነው የምጠብሰው። ሌሎችንም ጠባብሼ ቀጥታ ደግሞ ወደ ስራው እንሄዳለን ማለት ነው። ኧረ አበረታቱኝ፣ ምር አበረታቱኝ። እስቲ ካለሁበት ነገር እንደወጣ ከሀሳብ ከጭንቀት ከምን እንደወጣ አይከፈልበትም። አበረታቱኝ። እናንተ የሚሳደብ ሰው እንደው የመዳም ቅመሞች የምታበረታቱት የሚሳደብ ሰው ነው እየተባለ ነው። ተው ተው፣ አበረታቱኝ። ቢስሚላ ያው ውዶቼ እንደምታዩ ስጋዬን ቀቅዬ አዘጋጅቻለሁ። ቅመማ ቅመሙና ማጂ በጥብጬ አዘጋጅቻለሁ። ሩዙን እንደምታዩ አጥቤ አዘጋጅቻለሁ። ቅድም የቆራረጥኳቸውን ጠብሼ አዘጋጅቻለሁ። እዚህ ጋር ባዶ ድስት አለኝ። አሁን መጀመሪያ ባድንጃኑን ነው የምንጎዘጉዘው። ባዶ ድስት ላይ እንደምታዩት እንደዚህ ባድንጃኑን ጎዝጉዘን እንደዚህ እንጎዘጉዛለን። መጀመሪያ ድስቱ እስኪሞላልን ድረስ ውዶቼ እንደምታዩት ባድንጃኑን በዚህ መልኩ ጎዝጉዤዋለሁ። ምንም አይነት ዘይት አልተጠቀምኩም። ሁሉም ጥብስ ስለሆነ የራሱ ዘይት በቂው ነው። ከዚህ በኋላ የምጎዘጉዘው ሩዙን ነው እንደምታዩት ማለት ነው። ከስር ሩዝ አነጥፋለሁ ከባድንጃኑ በኋላ ይኸው በምታዩት መልኩ ከዚህ በኋላ ደግሞ ያለውን ያው ሩዙን በዚህ መልኩ ከጎዘጎዝኩኝ በኋላ እንግዲህ የጠበስኩትን ሽንኩርት እንደዚህ ነሰንስበታለሁ። እንዲሁም ሌሎቹን ድንቹን ሁሉንም እጎዘጉዛለሁ። ያው ቪዲዮ እንዳላበዛባችሁ እየቆረጥኩ ማቀርብላችሁ እንዳይረዝምባችሁ። ከዛ በኋላ ያው የቆራረጥኳቸው የጠበስኳቸው እንትኖችን በሙሉ እንደዚህ ጎዘጉዝበታለሁ ማለት ነው። ላዩ ላይ ያው መጀመሪያ ሁሉንም በስነ ስርዓት ደርድሬዋለሁ። አሁን ግን ያው ሩዙን ካነጠፍኩ በኋላ መደርደር አይጠበቅብኝም። እንደዚህ ከጎዘጎዝኩ በኋላ አሁን ቀጥታ ስጋውን ነው መጎዘጉዘው። ያው በምታዩት መልኩ ድንቹንም ሁሉ ነገር ጎዝጉዤ ከጨረስኩኝ በኋላ እንግዲህ ሁሉንም እንትን የምጎዘጉዘውን ጨርሻለሁ። አሁን መጨረሻ ላይ ከላይ ሩዝ አነጥፋለሁ ማለት ነው። በዚህ መልኩ የቀረውን ሩዝ ከስር አንጥፌ የቀረውን ሩዝ በዚህ መልኩ አነጥፈዋለሁ። በደንብ ይታያቸዋል ብዬ መልኩ ጨርሻለሁ ማለት ነው ውዶቼ። አሁን ምንድነው ከፈለጋችሁ በፈላ ውሃ ከፈለጋችሁ ደግሞ ስጋ ስለሆነ ዛሬ የሰራሁት ያው ዶሮ ቢሆን እጠብሳለሁ እንጂ አልቀቅለውም። ስለዚህ በስጋ ስለሆነ የሰራሁት የስጋውን ውሃው መረቁን ነው መጨመርበት እኔ ማለት ነው። እናንተ ደግሞ በፈለጋችሁ አይደል በፈላ ውሃ የሚሆን መጠኑን ጨምራችሁ መጣድ ብቻ ነው ማለት ነው ውዶቼ። እሳት ላይ ይሄን ይመስላል እንግዲህ። በስሎ ደግሞ ሲወርድ እናያለን ማለት ነው ውዶችዬ። ያው መግሉባዬ ይሄን ይመስላል። በስሎ ጨርሻለሁ። በዚህ መልኩ ምሳዬ ያልቋል ዛሬ ማለት ነው። ያው ከላይ ያለው ደግሞ ዘቢብ ነው። ሁላችሁም ታውቃላችሁ ዘቢብ ማለት ነው። ይሄን ይመስላል ምሳዬ ማለት ነው። ተጋበዙልኝ። ዛሬ የምንሰራው መግሉባ ነው። ለመግሉባ ለመስራት የሚያስፈልገን ግብአት ይኸው እንደምታዩት ነው። እዚህ ጋር ፍልፍል ሮሚ 3 አይነት አለኝ ከትፌ አዘጋጅቻለሁ። እዚህ ጋር ደግሞ እንደምታዩት ድንች ከትፌ አዘጋጅቻለሁ። ሁሉንም አከታተፉ አንድ አይነት ነው። እዚህ ጋር ደግሞ ሽንኩርት እንደምታዩት በዚህ መልኩ ከትፌ አዘጋጅቻለሁ። እዚህ ጋር ደግሞ ባድንጃን አለኝ ማለት ነው። ዘይቴን ጥጃለሁኝ። ቀጥታ ወደ መጥበስ እንሄዳለን። እንደምታዩት ይኸውና መጀመሪያ ድንች ነው የምጠብሰው። ሌሎችንም ጠባብሼ ቀጥታ ደግሞ ወደ ስራው እንሄዳለን ማለት ነው። ኧረ አበረታቱኝ፣ ምር አበረታቱኝ። እስቲ ካለሁበት ነገር እንደወጣ ከሀሳብ ከጭንቀት ከምን እንደወጣ አይከፈልበትም። አበረታቱኝ። እናንተ የሚሳደብ ሰው እንደው የመዳም ቅመሞች የምታበረታቱት የሚሳደብ ሰው ነው እየተባለ ነው። ተው ተው፣ አበረታቱኝ። ቢስሚላ ያው ውዶቼ እንደምታዩ ስጋዬን ቀቅዬ አዘጋጅቻለሁ። ቅመማ ቅመሙና ማጂ በጥብጬ አዘጋጅቻለሁ። ሩዙን እንደምታዩ አጥቤ አዘጋጅቻለሁ። ቅድም የቆራረጥኳቸውን ጠብሼ አዘጋጅቻለሁ። እዚህ ጋር ባዶ ድስት አለኝ። አሁን መጀመሪያ ባድንጃኑን ነው የምንጎዘጉዘው። ባዶ ድስት ላይ እንደምታዩት እንደዚህ ባድንጃኑን ጎዝጉዘን እንደዚህ እንጎዘጉዛለን። መጀመሪያ ድስቱ እስኪሞላልን ድረስ
ውዶቼ እንደምታዩት ባድንጃኑን በዚህ መልኩ ጎዝጉዤዋለሁ። ምንም አይነት ዘይት አልተጠቀምኩም። ሁሉም ጥብስ ስለሆነ የራሱ ዘይት በቂው ነው። ከዚህ በኋላ የምጎዘጉዘው ሩዙን ነው እንደምታዩት ማለት ነው። ከስር ሩዝ አነጥፋለሁ ከባድንጃኑ በኋላ ይኸው በምታዩት መልኩ ከዚህ በኋላ ደግሞ ያለውን ያው ሩዙን በዚህ መልኩ ከጎዘጎዝኩኝ በኋላ እንግዲህ የጠበስኩትን ሽንኩርት እንደዚህ ነሰንስበታለሁ። እንዲሁም ሌሎቹን ድንቹም ሁሉንም እጎዘጉዛለሁ። ያው ቪዲዮ እንዳላበዛባችሁ እየቆረጥኩ ማቀርብላችሁ እንዳይረዝምባችሁ። ከዛ በኋላ ያው የቆራረጥኳቸው የጠበስኳቸው እንትኖችን በሙሉ እንደዚህ ጎዘጉዝበታለሁ ማለት ነው። ላዩ ላይ ያው መጀመሪያ ሁሉንም በስነ ስርዓት ደርድሬዋለሁ። አሁን ግን ያው ሩዙን ካነጠፍኩ በኋላ መደርደር አይጠበቅብኝም። እንደዚህ ከጎዘጎዝኩ በኋላ አሁን ቀጥታ ስጋውን ነው መጎዘጉዘው። ያው በምታዩት መልኩ ድንቹንም ሁሉ ነገር ጎዝጉዤ ከጨረስኩኝ በኋላ እንግዲህ ሁሉንም እንትን የምጎዘጉዘውን ጨርሻለሁ። አሁን መጨረሻ ላይ ከላይ ሩዝ አነጥፋለሁ ማለት ነው። በዚህ መልኩ የቀረውን ሩዝ ከስር አንጥፌ የቀረውን ሩዝ በዚህ መልኩ አነጥፈዋለሁ። በደንብ ይታያቸዋል ብዬ መልኩ ጨርሻለሁ ማለት ነው ውዶቼ። አሁን ምንድነው ከፈለጋችሁ በፈላ ውሃ ከፈለጋችሁ ደግሞ ስጋ ስለሆነ ዛሬ የሰራሁት ያው ዶሮ ቢሆን እጠብሳለሁ እንጂ አልቀቅለውም። ስለዚህ በስጋ ስለሆነ የሰራሁት የስጋውን ውሃው መረቁን ነው የምጨምርበት እኔ ማለት ነው። እናንተ ደግሞ በፈለጋችሁ አይደል በፈላ ውሃ የሚሆን መጠኑን ጨምራችሁ መጣድ ብቻ ነው ማለት ነው ውዶቼ። እሳት ላይ ይሄን ይመስላል እንግዲህ በስሎ ደግሞ ሲወርድ እናያለን ማለት ነው ውዶችዬ። ያው መግሉባዬ ይሄን ይመስላል በስሎ ጨርሻለሁ። በዚህ መልኩ ምሳዬ ያልቋል ዛሬ ማለት ነው። ያው ከላይ ያለው ደግሞ ዘቢብ ነው፣ ሁላችሁም ታውቃላችሁ ዘቢብ ማለት ነው። ይሄን ይመስላል ምሳዬ ማለት ነው። ተጋበዙልኝ። ዛሬ የምንሰራው መግሉባ ነው። ለመግሉባ ለመስራት የሚያስፈልገን ግብአት ይኸው እንደምታዩት ነው። እዚህ ጋር ፍልፍል ሮሚ 3 አይነት አለኝ ከትፌ አዘጋጅቻለሁ። እዚህ ጋር ደግሞ እንደምታዩት ድንች ከትፌ አዘጋጅቻለሁ። ሁሉንም አከታተፉ አንድ አይነት ነው። እዚህ ጋር ደግሞ ሽንኩርት እንደምታዩት በዚህ መልኩ ከትፌ አዘጋጅቻለሁ። እዚህ ጋር ደግሞ ባድንጃን አለኝ ማለት ነው። ዘይቴን ጥጃለሁኝ። ቀጥታ ወደ መጥበስ እንሄዳለን። እንደምታዩት ይኸውና መጀመሪያ ድንች ነው የምጠብሰው። ሌሎችንም ጠባብሼ ቀጥታ ደግሞ ወደ ስራው እንሄዳለን ማለት ነው። ኧረ አበረታቱኝ፣ ምር አበረታቱኝ። እስቲ ካለሁበት ነገር እንደወጣ ከሀሳብ ከጭንቀት ከምን እንደወጣ አይከፈልበትም። አበረታቱኝ። እናንተ የሚሳደብ ሰው እንደው የመዳም ቅመሞች የምታበረታቱት የሚሳደብ ሰው ነው እየተባለ ነው። ተው ተው አበረታቱኝ። ቢስሚላ ያው ውዶቼ እንደምታዩ ስጋዬን ቀቅዬ አዘጋጅቻለሁ። ቅመማ ቅመሙና ማጂ በጥብጬ አዘጋጅቻለሁ። ሩዙን እንደምታዩ አጥቤ አዘጋጅቻለሁ። ቅድም የቆራረጥኳቸውን ጠብሼ አዘጋጅቻለሁ። እዚህ ጋር ባዶ ድስት አለኝ። አሁን መጀመሪያ ባድንጃኑን ነው የምንጎዘጉዘው። ባዶ ድስት ላይ እንደምታዩት እንደዚህ ባድንጃኑን ጎዝጉዘን እንደዚህ እንጎዘጉዛለን። መጀመሪያ ድስቱ እስኪሞላልን ድረስ ውዶቼ እንደምታዩት ባድንጃኑን በዚህ መልኩ ጎዝጉዤዋለሁ። ምንም አይነት ዘይት አልተጠቀምኩም። ሁሉም ጥብስ ስለሆነ የራሱ ዘይት በቂው ነው። ከዚህ በኋላ የምጎዘጉዘው ሩዙን ነው እንደምታዩት ማለት ነው። ከስር ሩዝ አነጥፋለሁ ከባድንጃኑ በኋላ ይኸው በምታዩት መልኩ ከዚህ በኋላ ደግሞ ያለውን ያው ሩዙን በዚህ መልኩ ከጎዘጎዝኩኝ በኋላ እንግዲህ የጠበስኩትን ሽንኩርት እንደዚህ ነሰንስበታለሁ። እንዲሁም ሌሎቹን ድንቹም ሁሉንም እጎዘጉዛለሁ። ያው ቪዲዮ እንዳላበዛባችሁ እየቆረጥኩ ማቀርብላችሁ እንዳይረዝምባችሁ። ከዛ በኋላ ያው የቆራረጥኳቸው የጠበስኳቸው እንትኖችን በሙሉ እንደዚህ ጎዘጉዝበታለሁ ማለት ነው። ላዩ ላይ ያው መጀመሪያ ሁሉንም በስነ ስርዓት ደርድሬዋለሁ። አሁን ግን ያው ሩዙን ካነጠፍኩ በኋላ መደርደር አይጠበቅብኝም። እንደዚህ ከጎዘጎዝኩ በኋላ አሁን ቀጥታ ስጋውን ነው መጎዘጉዘው። ያው በምታዩት መልኩ ድንቹንም ሁሉ ነገር ጎዝጉዤ ከጨረስኩኝ በኋላ እንግዲህ ሁሉንም እንትን የምጎዘጉዘውን ጨርሻለሁ። አሁን መጨረሻ ላይ ከላይ ሩዝ አነጥፋለሁ ማለት ነው። በዚህ መልኩ
የቀረውን ሩዝ ከስር አንጥፌ የቀረውን ሩዝ በዚህ መልኩ አነጥፈዋለሁ። በደንብ ይታያቸዋል ብዬ መልኩ ጨርሻለሁ ማለት ነው ውዶቼ። አሁን ምንድነው ከፈለጋችሁ በፈላ ውሃ ከፈለጋችሁ ደግሞ ስጋ ስለሆነ ዛሬ የሰራሁት ያው ዶሮ ቢሆን እጠብሳለሁ እንጂ አልቀቅለውም። ስለዚህ በስጋ ስለሆነ የሰራሁት የስጋውን ውሃው መረቁን ነው መጨመርበት እኔ ማለት ነው። እናንተ ደግሞ በፈለጋችሁ አይደል በፈላ ውሃ የሚሆን መጠኑን ጨምራችሁ መጣድ ብቻ ነው ማለት ነው ውዶቼ። እሳት ላይ ይሄን ይመስላል እንግዲህ። በስሎ ደግሞ ሲወርድ እናያለን ማለት ነው ውዶችዬ። ያው መግሉባዬ ይሄን ይመስላል። በስሎ ጨርሻለሁ። በዚህ መልኩ ምሳዬ ያልቋል ዛሬ ማለት ነው። ያው ከላይ ያለው ደግሞ ዘቢብ ነው። ሁላችሁም ታውቃላችሁ ዘቢብ ማለት ነው። ይሄን ይመስላል ምሳዬ ማለት ነው። ተጋበዙልኝ።